ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በሰዎች የተወደደ ምርጥ የፍቅር ፊልም ነው። ፊልሙ የሚያተኩረው ወንድሙን በመኪና አደጋ አጥቶ አሁን ታቶ በመስራት ከብዙ ሴቶች ጋር የሚተኛ ሲሆን በመጨረሻም ከአንድ ቆንጆ ልጅ ፍቅር ስለያዘው ፊልም ነው። እንደዚህ አይነት የፍቅር ፊልሞችና ሌሎች እንዲደርሳችሁ ቻናላችንን ሰብስክራይብ እና ላይክ በማድረግ የተሻለ ስራ እንድሰራ አበረታቱኝ እያልኩ ወደ ፊልሙ አልፋለሁ። ታሪኩ የሚጀምረው ሩል ታቶ በሚሰራበት ክፍል ውስጥ ነው። በዚህም ትንሽ ማስታወሻ በማግኘቱ የሚሰሩት ስራ በቂ እንዳልሆነ እየተነጋገሩ ነው። ስራ እንደጨረሱ ወደ መጠጥ ቤቱ ይሄዳሉ። መጠጥ ቤት ውስጥም ዮርዳኖስ የምትባል ልጅ ወደ እሱ ትመጣለች። አብረው በመቀመጥም ታቶ መሰራት እንደምትፈልግና እንደ ቢራቢሮ ወይም ሙዚቃ ኖት ያለ መሰራት እንደምትፈልግ ትናገራለች። ሩል ታቶ ለእሷ ምን ማለት እንዳልሆነ በመገንዘብ እንዳታደርገው ይነግራታል። በመቀጠልም ታቶ የምትሰሪ ከሆነ ትርጉም ሊኖረውና ካንቺ ጋር የተለየ ትውስታ ወይም ማንነት ጋር መገናኘት እንዳለበት ይነግራታል። ዮርዲም ሩልን በጣም ወደው ነበር። አብረውም ያድራሉ። በዚህም ከሱ ጋር ማሳለፍ እንደምትፈልግ ትናገራለች። በዚህ ሰዓት ድንገት በሩ ይንኳኳል። ሾው ነበረች። ሾው የሩል መንትያ ወንድም የሬሚ የቀድሞ ፍቅረኛ ነበረች። ሾውም ወደ ቤተሰቦቹ ልትወስደው እንደመጣችና አብረው መሄድ እንዳለባቸው ትናገራለች። ነገር ግን ሩል መሄድ ፍላጎቱ አልነበረም። በዚህም በማሳመን ትወስደዋለች። በዚህ ሰዓት ዮርዲ ከሩል ጋር ጊዜ አሳልፋለሁ ብላ ስላሰበች ትናደዳለች። በዚህም አብረው ወደ ቤተሰቦቹ ይሄዳሉ። የሩል መንትያ ወንድም ሬሚ ከሞቶ 3 ዓመቱ ሲሆን ቤተሰቦቹ ከዚያ ጊዜ ጀምሮ በሀዘን ውስጥ ነበሩ። ሩልም ወደ ቤት ሲገባ ታላቅ ወንድሙን ሮምን ያገኛል። በዚህም በመተቃቀፍ ሰላም ይባባላሉ። ነገር ግን በሩልና በአባቱ መካከል በጣም አስቸጋሪ እና ግንኙነታቸው የሻከረ ነበር። እናቱ ሙሉ በሙሉ አልኮል በመጠጣት ራሷን ትጎዳለች። በራት ጊዜ ላይም እናቱ በጣም ስለጠጣች ትወድቃለች። በዚህም ሰዓት ሩል ለምን ለማስቆም ምንም እንደማያደርግ በመጮህ ይናገራል። በዚህ ሰዓት ከአባቱ ጋር መጣላት ይጀምራሉ። ሩልም ከቤት በመውጣት ወደ ቤቱ ይሄዳል። ሾው ተከትለው ትሄዳለች። ሬሚ ሰክሮ በሚነዳ ጊዜ ነበር በመኪና የሞተው። በዚህም ሩል በሬሚ ሞት ራሱን ጥፋተኛ ያደርግ ነበር። ሾው ሩልን ወደ ቤት ትወስደዋለች። ሩል ካሁን በኋላ ለእኔ መሸፈን አያስፈልግሽም፣ ከዚህ ቤት ተመልሼ አልሄድም በማለት ይነግራታል። ሾው ከልጅነታቸው ጀምሮ ሩልን ትወደዋለች፣ ግን ማንም አያውቅም። ለቅርብ ጓደኛዋ አይደን ሚስጥሯን ትነግራታለች። ሾው ሬሚ ከሞተ በኋላ ከጋቢ ጋር ፍቅር ጀምራ ነበር። ነገር ግን ከሱ ጋር ከተለያዩ 3 ሳምንታት አልፈዋል። አይደን ለሾው ጋቢ በጣም ሀብታምና ወደፊት የምትፈልገውን ነገር ሊያሟላልሽ ይችላል። ነገር ግን ሩል አሪፍና ቆንጆ ልጅ ሲሆን ከብዙ ሴቶች ጋር እንደተኛ ትነግራታለች። ነገር ግን ሾው አይደን ስለ ሩል የተናገረችው ግድ አይሰጣትም፣ ምክንያቱም በጣም ስለምትወደው። በመቀጠልም ሩል ከጓደኞቹ ጋር በመሆን እየጠጡ ነበር። በዚህ ሰዓት ሾውን ያገኛታል። ከዚህ ምን ትሰሪያለሽ በማለት ይጠይቃታል። እሷም ከዚህ እየሰራች እንደሆነ ትነግረዋለች። ሩል በዚህ ደስተኛ አልነበረም። ይህ ቦታ ለእሷ እንደማይሆን ይነግራታል። ሾው ከእናቷ ገንዘብ መቀበል እንደማትፈልግ ትናገራለች። ብዙም ሳይቆይ ጋቢ ወደ መጠጥ ቤቱ ይመጣል። በዚህም ሾውን ያገኛታል። እንዴት እንደመጣ ተጠይቀዋለች። እናቷ እንደነገረችውና እሷን ለማናገር እንደመጣና እንደናፈቀችው ይናገራል። በዚህ ሰዓት ሩል ወደ ሾው በመሄድ ንግግራቸውን ያቋርጣቸዋል። ለጋቢም ከእሷ ጋር የነበራቸውን ግንኙነት እንዳበቃ እንደሚያውቅና ከመጠጥ ቤቱ እንዲወጣ ይነግረዋል። በዚህ ሰዓትም ጠብ ይፈጠራል። የቤቱ ቦዲጋርዶች እንዲወጡ ያደርጋቸዋል። በኋላም ሩልና ጓደኞቹ ግድግዳ ላይ ስዕል መሳል ጀመሩ። በዚህ ሰዓት የወንድሙን ሬሚን አደጋ ያስታውሳል። በሌላ በኩል የሾው እናት ከጋቢ ጋር እንድትሆን ትፈልጋለች። ለሾው በመደወልም ጋቢ ሀብታም እንደሆነና አሪፍ ሰው እንደሆነ ትነግራታለች። ነገር ግን ሾው ግድ አይሰጣትም። ወደ ቤቷም ትሄዳለች። በዚህ ሰዓት ጓደኛዋ አይደን ልደቷን ታከብርላታለች። ወደ መጠጥ ቤቱም በመሄድ ከጓደኞቿ ጋር በመሆን ታከብርላታለች። መጠጥ ቤቱም እየተዝናኑ ነበር። አይደን የሩል ጓደኛ የሆነውን ጀቲንን ታየዋለች። ጀቲን ዲጄ ሲሆን ሙዚቃ በመጫወት ላይ ነበር። አይደን ጀቲንን ወደው ነበር። ወደ እሱም በመሄድ ይጨፍራሉ። ሾው መጠጥ ቤት ውስጥም ሩልን ታገኘዋለች። ሩል ወደ ቤት ሊሄድ እንደሆነና መሄድ እንደምትፈልግ ይጠይቃታል። ሾው ወደ አይደን በመሄድ ከሩል ጋር እንደሆነች ትነግራታለች። በዚህም አብረው ወደ ሩል ቤት መሄድ ይጀምራሉ። ቤት እንደደረሱም ሾው ሩል ለማማለል ትሞክራለች። ሾው ከሩል ጋር ማደር ፈልጋለች። ነገር ግን ሩል የወንድሙ የቀድሞ ፍቅረኛ ጋር ማደር እንደሌለባቸው ያስባል። ሾውም ትገፋፋዋለች። ወደ እሱም በመቅረብ ከልጅነቷ ጀምራ እንደምትወደው ትነግሯለች። ሩልም በሷ ፍቅር ይወድቃል። በዚህም አብረው ያድራሉ። ጠዋት ላይም ሾው ከቤት ስትወጣ የሩልን ወንድምና ጓደኛ ታገኛለች። በመደንገጥም ትወጣለች። ወደ ቤት ስትሄድም ጓደኛዋን ታገኛለች። በዚህም አብረው እንዳደሩና እንደምታፈቅረው እንደነገረችው ትናግራታለች። በሌላ በኩል ሩል ታቶ እየሰራ ነበር። በዚህም አንዲት ሴት ወንድሟን በሞት እንዳጣችውና እሱን ለማስታወስ ታቶ እንደምትሰራ ትናገራለች። ሩል በጣም እያሰበ ነበር። በዚህም ምን እንደሆነ ትጠይቋለች። ሩልም ይነግራታል። መሄድ እንዳለበትም ትነግሯለች። ወደ ሾውም ቤት ይሄዳል። ሾውም ሩልን ፊት ለፊት ስታገኘው ትደነግጣለች።
ቁጭ ብለው ማውራት ይጀምራሉ። በዚህም ሰዓት ሩል እንደሚያስብላትና እሷን ማጣት እንደማይፈልግ ይነግራታል። በዚህ ሰዓት ሾው ከሱ ጋር መሆን እንደምትፈልግና አብረው በመሆን ማሳለፍ እንዳለባቸው ትናገራለች። በሚቀጥለው ጥቂት ቀናት ውስጥ የማይነጣጠሉ ጥንዶች ይሆናሉ። አብረው በመሆንም ጊዜ ማሳለፍ ጀመሩ። ነገር ግን አንድ ቀን ሳራ የምትባል ቆንጆ ልጅ ወደ ሩል በመሄድ ከሱ ጋር መሆን እንደምትፈልግና አብረው ጊዜ ማሳለፍ እንደምትፈልግ ትናገራለች። በመቀጠልም ሩል ወደ ሾው በመሄድ ጊዜ ያሳልፋሉ። አብረውም ተኝተው ነበር። በዚህ ሰዓት ከእናቷ ይደወልላታል። ለገና በዓል መምጣት እንዳለባት ትናገራለች። ሾውም ሩልን አብሯት እንዲሄድ ትጠይቀዋለች። ነገር ግን ሩል ከጓደኛው ጋር ግድግዳውን መቀባት እንዳለበትና ቃል እንደገባለት ይነግራታል። ከእሷ ጋርም እንዲሄድ ታሳምኗለች። በፓርቲው ላይ ሩል ከሾው እናት ጋር ይገናኛል። የሾው እናትም እንደማትወደው ያውቃል። እናቷ ወደ ሾውን በመሄድ ጋቪን ማግባት እንዳለባትና ከሱ የበለጠ ሀብታምና ጥሩ ባል እንደማታገኝ ትናገራለች። በዚህም ሾው ከሩል ጋር ፓርቲውን ጥለውት ይሄዳሉ። ይህ በእንዲህ እንዳለ በከተማው ውስጥ የሩል ጓደኛ ግድግዳው ላይ ሲስል ከፎቅ ላይ ይወድቃል። ሩል ይህንን ሲሰማ የጥፋተኝነት ስሜት ይሰማዋል። በዚህም ሾው ላይ በመጮህ እሱ ከጓደኛው ጋር መሆን እንደነበረበትና ፓርቲው ላይ መሄድ እንደሌለበት ይናገራል። በዚህም ለትንሽ ጊዜ ግንኙነታቸው መቆም እንዳለበት ይናገራል። ሾው በመናደድ ከመኪናው ትወርዳለች። ሩል ወደ ሆስፒታል በፍጥነት ይሄዳል። ከቀናቶች በኋላ ሩል በቴክስት ሾውን ይቅርታ ይጠይቃታል። ነገር ግን ሾው ልትመለከተው አልቻለችም። በዚህም ግንኙነታቸው ይቋረጣል። ይህን የሰማችው ሳራ ወደ ሩል በመሄድ አብረው ያድራሉ። ምሽት ላይም ሾው ሩል ከሳራ ጋር እንደተኛች ታውቃለች። ጠዋት ላይም ወደ ጋቪ በመሄድ አብረው መሆን እንዳለባቸውና ይቅርታ ተጠይቀዋለች። አብረውም መሆንም ይጀምራሉ። በዚህ ሰዓትም ሩል ያያቸዋል። ሩል ሾውን ሊረሳት አልቻለም። ሾውም ከጋቪ ጋር ብትሆንም ሩልን ትወደው ነበር። አብረውት የተነሱት ፎቶዎችን ታያቸው ነበር። በመቀጠልም ሩል ጓደኛው እንደሞተ ይሰማል። ሩልም በጣም ያዝናል። በቀብር ስነ ስርዓት ላይም ሾው ከጋቪ ጋር በመሆን ይመጣሉ። በዚህ ሰዓት ሩል ያያቸው ነበር። ነገር ግን ሩልና ሾው አያወሩም ነበር። በኋላም ሾው ለሩል በመደወል እንደናፈቃትና ማናገር እንደምትፈልግ ስትናገር ጋቪ ይሰማት ነበር። በዚህ ሰዓትም ከጋቪ ጋር በመጣላት ይመታታል። በሌላ በኩል ሩል የሾውን መልእክት ያየዋል። ወደ ሾውን በመሄድ ሲያያት ጋቪ እንደመታት ይረዳል። ወደ ጋቪን በመሄድ ለመበቀል ቢሞክርም ሩልን ደብድቦ ይልከዋል። በዚህ ሰዓት የሩል ታላቅ ወንድም የሆነውን ነገር ሲሰማ ወደ ጋቪ በመሄድ ይመታዋል። ሩል የሾውን ፎቶ ግድግዳ ላይ ይስለዋል። አንድ ቀን ሾው በዚያ ስታልፍ ስዕሉን ታየዋለች። ሩል ወደ ሾው በመሄድ ይቅርታ በመጠየቅ እንደሚወዳት በመናገር እሷ ጋር አብረው መኖር እንደሚፈልግና መለወጥ እንደሚፈልግ ይነግራታል። ሾውና ሩልም አብረው መኖር ይጀምራሉ። ከአንድ ዓመት በኋላም ሾውና አይደን ከሩል ጓደኞች ጋር አብረው መኖር ይጀምራሉ። ፊልሙም ከዚህ ላይ ያበቃል።